ሰላም የቻናላችን ቤተሰቦች በዛሬ ቪዲዮአችን ለወላጆችና ለተማሪዎች የሚሆን አዲስ መረጃ ይዘን መጥተናል። ይሄም ምንድነው? የስኩል ሲስተም በመጠቀም ወላጆችና ተማሪዎች ቤታችን ውስጥ ሆነን የእጅ ስልካችንን ወይም ስማርትፎናችንን በመጠቀም ውጤታችንን እንዴት ነው ልናይ የምንችል የሚለውን በዛሬ ቪዲዮአችን እናያለን። ይሄን ሲስተም ለመጠቀም ሁላችንም ሁለት ነገሮች ያስፈልጉናል። ዩዘርኔም እና ፓስወርድ ያስፈልገናል። ዩዘርኔም ማለት ያኔ ስንመዘገብ የሰጠነው ስልክ ቁጥር ነው። ፓስወርድ ደግሞ ፓስወርዳችን እንዴት ነው የማግኘት የምንችለው የሚለውን ነገር ከዚህ በፊት የሰራነው ቪዲዮ አለ። እሱን ቪዲዮ በማየት ፓስወርዳችሁን በቀላሉ ማግኘት ትችላላችሁ ማለት ነው። ስለዚህ ፓስወርዳችሁንና ዩዘርኔማችሁን ካገኛችሁ በኋላ ወደ ትምህርት ቤታችን አድሬስ እንሄዳለን። ከዛ በእንደዚህ አይነት መንገድ ሲከፍትል ሎጊን እናደርግና ኢሜይል የሚለው ጋር ወይም ፎን ነምበር የሚለው ጋር ያኔ ስንመዘገብ የሰጠነውን ስልክ ቁጥር እናስገባለን። እሱን አስገብተን በዚህ አይነት መንገድ ኔክስት እንለዋለን። ፓስወርዳችንንም ልክ ያንን ቪዲዮ አይተን ባገኘነው መሰረት ፓስወርድ ደግሞ እዚህ ጋር እናስገባለን። ኮንቲኒው እንበለው። ፓስወርዳችንና ዩዘርኔማችን ትክክል ከሆነ በእንደዚህ አይነት መንገድ ከፍትልናል ማለት ነው። የራሳችን ትምህርት ቤት ዌብሳይት ውስጥ ነው ይሄንን የሚከፍትልን። በእንደዚህ አይነት መንገድ ከፍቶልናል ማለት ነው። ኢቨንቶች ካሉ እዚች ጋር ያስቀምጥልናል። ነገር ግን ምንም ከሌለ በእንደዚህ አይነት መልኩ ባዶ ነው የሚሆነው። ሌላው ትምህርት ቤቱ የሚለቃቸው ማሳሰቢያዎች፣ ማስታወቂያዎች ካሉ እነሱን ለማግኘት ኖቲስ የምትለውን ክሊክ እናድርግና አሁን ባዶ ነው። ምንም ይሄ ማለት ትምህርት ቤቱ የለቀቀው የለም ማለት ነው። ቢኖር ኖሮ ግን እዚህ ጋር እናገኛቸው ነበር ማለት ነው። እንዲሁም ደግሞ ትራንስፈር የምትለውን በመንካት ከክፍል ወደ ክፍል መቀየር ብንፈልግ፣ እንዲሁም ደግሞ በፕሮግራም ከማታ ወደ ቀን ሊሆን ይችላል፣ ከቀን ወደ ማታ ሊሆን ይችላል መዘዋወር ወይም ደግሞ መቀየር ብንፈልግ ቢሮ መሄድ ሳይጠበቅብን የእጅ ስልካችንን ብቻ በመጠቀም ቤታችን ቁጭ ብለን ይሄንን ነገር ማከናወን እንችላለን ማለት ነው። ሌላው ግሩፓችንንም እዚሁ ነው የምናገኘው። በነገራችን ላይ ጥቃቅን የምንላቸው የትምህርት ቤታችን አክቲቪቲዎች እንዳለ እዚህ ሲስተም ላይ እናገኛቸዋለን። ለምሳሌ ግሩፕ ክሬት ይደረጋል። እዚህ ሲስተም ላይ ነው ክሬት የሚደረገው። ስለዚህ የት ግሩፕ ነው ያለሁት እነማን ጋር ነው ያለሁት የሚለውን ነገር እዚህ ጋር ማግኘት ትችላላችሁ። ትምህርት ቤት ውስጥ ያሉ ክበቦቹ ላይም ለመሳተፍ እዚሁ አክቲቪቲ የሚለው ጋር ነው ገብተን ጆይን የምናደርገው ማለት ነው። ከዛ ዋናው ነገር ምንድነው? ውጤታችንን የምናገኝበት ነው። ውጤታችንን ለማግኘት በግራ በኩል ማርክ የምትለውን ከታች ያለች ማርክ የምትለውን እንነካለን። ማርክ የምትለውን ከነካችሁ በኋላ ይሄው በእንደዚህ አይነት መንገድ ውጤታችሁን ታገኛላችሁ ማለት ነው። ነገር ግን እዚህ ሲስተም ላይ ስትገቡ የየትምህርት ቤታችን ምናልባት የተለያየ ሊሆን ይችላል እዚህ ጋር ያሉት ማለት ነው። አንድ አይነት ካልሆኑ ወይም ደግሞ ዋና የሚባሉት ማርክ ኖቲስ ከሌሉ የትምህርት ቤታችሁ ዳይሬክተሮች ጋር በመሄድ ሲስተማችን ላይ ይሄ ነገር የለም አስተካክሉልን በማለት እንዲያስተካክሉላችሁ ማድረግ ትችላላችሁ ማለት ነው። ሰከንድ ሴሚስተርም ውጤታችንን ፈርስትም ሰከንድም እዛ ጋር በመምረጥ የምንፈልገውን ውጤት እዚህ ጋር ማግኘት እንችላለን ማለት ነው። ከዛ ወላጆች ተማሪዎቹን ክላስ እየገቡ ነው ወይስ አይደለም የሚለውን ነገር ለማወቅ ስኩል ስቱደንት የሚለውን እንነካና አቴንዳንስ የምትለውን እንነካለን። ወይም የራሳችንን አቴንዳንስ ስንት ቀን እንደቀረን ለማወቅ ከፈለግን እቺን ነክተን ነው የምናገኘው ማለት ነው። እኒህ ብቻ አይደሉም፣ በጣም ብዙ ስራዎች አሉ። ሌሎች ተግባራቶችን እንዴት እንደምታደርጉ ለምሳሌ መጽሐፍቶችን ሊሆን ይችላል፣ አሳይመንት ሊሰጣችሁ ይችላል እዚህ ሲስተም ላይ። እሱንስ እንዴት ነው የምናገኘው የሚለውን በሌሎች ቪዲዮዎች እሰራላችኋለሁ። ቻናሉን ሰብስክራይብ ማድረግ አትርሱ። ስለተከታተላችሁኝ አመሰግናለሁ።